ሰላም የሰላማዊ ክችን ቤተሰቦች ሁላችሁ እዚህ ጋር ዛሬ ምሳ እየሰራሁ ነው። ድንቼን ከታትፌ የሚያስፈልገኝን አትክልት ግብአት ሁሉንም አዘጋጅቼ ነው የመጣሁት። አጥቤ ከታትፌ ሳልከትፍ ከመጣሁ ቪዲዮ ይረዝምብኛል እና ለዛ ነው በድሻን እዚህ ጋር አዘጋጅቻለሁ። ዘይት ይብላችሁ ካለ ሲል በጣጥስ ጠብሳለሁ፣ ድንች ማለት ነው። በዚህ መንገድ መግሉባ ሰራለሁ ማለት ነው። እና እንዴት ናችሁ? ሰላማዊት ክችን ቤተሰቦች ሁላችሁም ሰላም ናችሁ? እኔ በነገራችን ላይ ጀስት የማደርገውን ለራሴ ነው የምቀርጸው እንጂ እናንተ በሰዓቱ እንድትሰሩት ነው ዋናው ማለት ነው። እና እዚህ ጋር ደግሞ ዶሮዬን አጣጥቤ ቀቅለዋለሁ። ከዛ አውጥቼ እንድጠብሰው ውሃውን ግን ሩዝ ቀቅልበታለሁ፣ አልደፋውም። ሁላችሁ እዚህ ጋር ደግሞ እንዴት አድርጌ እንደጠበስኩት ማለት ነው። ድንቼ በዚህ መንገድ መግሉባ ሁሉ ነገር ይጠበሳል። እንግዲህ ጥብስብስ ታደርጉታላችሁ ማለት ነው። ከዛ ኮሳ አዘጋጅቻለሁ። በነገራችን የጠበስኩትን እንደዚህ በአንድ ዙር ጠብሼ ጨርሼ አይደለም፣ ግን ያው የሚያስፈልገውን ብቻ ነው ማሳያችሁ፣ ለዛ ነው። ከዛ ኮሳ እንደዚህ አድርጌ ጠብሳለሁ። ኮሳ አሪፍ ነው በነገራችን ላይ ሾርባ ምናምን ሲሆን ደስ ይላል። በዚህ መንገድ ኮሳ ጠባብሼ አዘጋጃለሁ። እንዴት ናችሁ የዩቲዩብ ቤተሰቦቼ? ጠፍቻለሁ በጣም አውቃለሁ። በቃ ከአንዳንድ ነገሮች አልተመቹኝም፣ ለዛ ነው። እና ደግሞ ምንም ዩቲዩብ አልንቀሳቀስም ብለዋል። ምንድን ነው? ሰብስክራይብ አድርጉ እስቲ፣ ሰብስክራይብ አድርጉኝ ፕሊዝ። ከዛ ይላችሁ በዚህ መንገድ የዶሮን ያረፋው የሚወጣውን እንደዚህ አድርጌ በደንብ አድርጌ አጸደዋለሁ፣ ጨው አደርግበታለሁ። በነገራችን የምጠቀመው ጸውትን ነው እንደነሱ ማያሳማኑ፣ ለዛው ነው ሳረቅ በዛ እጄ ላይ የሚታየው ማለት ነው። በድጃኔንም በዚህ መንገድ እያወጣሁት ነው በስሎ። ሁሉንም እንደዚህ አድርጌ ካዘጋጃጀው በኋላ እንዴት አድርጌ እንደምሰራ ደግሞ አሳያችኋለሁ ማለት ነው። እና ላይክ አድርጉ እስቲ፣ ሰብስክራይብ አድርጉኝ ፕሊዝ፣ ሼር አድርጉልኝ። ዩቲዩብ አልንቀሳቀስ ብሏል። እኔም ተስፋ ቆርጬ ተውኩት። ከዛ ዶሮዬን በዚህ መንገድ ደግሞ የጠበስኩት ነው። በነገራችን ዶሮም ቢጠበስ ሞር ይጣፍጣል፣ ለዛ ነው እንጂ ዝም ብላችሁ ባጠብሱትም መግሉባ የራሱ የሆነ ጠሪቅ አለው የሚሰራበት። እኔ ግን ስጠብሰው ዶሮ እንዲጣሙ ደስ ይላል፣ ለዛ ነው የጠበስኩት እንጂ ሞላዝም መጥበስ እንዴት ሲጠበስ ያምራል፣ ቆንጆ ነው። ከዛ በኋላ እዚህ ጋር ከጠበስኩበት ዘይት ነው ትንሽም ወስዶ እዚህ ጋር ትንሽ ሽንኩርት፣ ቲማቲም አድርጌ ስጎ ሰራለሁ የተወሰነ ማለት ነው። ባትሰሩም ግን ግድ የለም እናንተ ከስር የምትፈልጓቸውን ጥቅልል ለማድረግ ትችላላችሁ። እኔ ግን ሰራለሁ እዚህ ጋር እየሰራሁኝ ነው አነሳ አድርጌ። ከዛ ደግሞ ሩዙ ላይ ደግሞ ቅመም አረኩበት። ቅመም ከዝበራ፣ ቁንዶ በርበሬ፣ ትንሽ ካሞን አረኩበት። እዚህ ጋር ደግሞ ትንሽ ደግሞ ቅመም እዚህ ላይ አረኩበት የጣትን ላይ ምሰራው ስጎ ላይ። ከዛ በዚህ ውሃ ነው የምቀቅለው በነገራችን ሩዜ ማለት ነው። እና ቃሪያ ደግሞ ለቴስት እንዲጣል አድርጌ። ይሄንን ያለ መስራት ትችላላችሁ እናንተ ዝም ብላችሁ መደርደር ትችላላችሁ። እኔ ግን ሞር እንዲጣፍጥልኝ እና ስለምወድ ነው። ከዛ እዚህ ጋር ሽንኩርቱን አረኩበት። ቲማቲም ብቻ ነው ማድረግ ያልፈለኩት። ከዛ ሁሉንም በዚህ መንገድ ደረድረዋለሁ ማለት ነው። ከስር በትቻኑንም፣ ድንቹንም፣ ኮሳውንም ሁሉንም የጠባበስኩትን ደረድር አደርጋችኋለሁ። የተጠቀምኩት ሩዝ መስሪ ነው በነገራችን ላይ። ሩዝ መስሪ ታውቃላችሁ? ሩዝ መስሪ የነበረን ሩዝ እሱ ስለነበረ አጋጣሚ፣ እናንተ ግን በሱ ባትሰሩት ነው ሞር ቆንጆ የሚሆነው። በበስመቲ ስሩ። እኔ ግን በሩዝ መስሪ ነው የሰራሁት እና ሩዝ መስሪ ደግሞ ታውቃላችሁ
ከዛ ይሄንን ሳህን ያደረኩት በነገራችን ለምንድን ነው ውሃው ሳደርገው መረቁን ሄዶ ሙሉ ለሙሉ ካገኘው ከስር ወደ ላይ ስለሚመጣ ከስር ወደ ላይ እንዳይለብኝ ዘዴ ነው። ከዛ በዚህ መንገድ በስሎልኛል። እንደነገርኳችሁ በሌላ ባቦካስ ወይ በስመቲ ስሩ። እኔ ግን ያው በነበረኝ ነገር ልጠቀም ብዬ ነው። እና እዚህ ጋር ደግሞ ሰላጣ አዘጋጅቻለሁ። ሰላጣዬ ላይ እንደዚህ ሶስ አድርጌ ከዛ ከደርሶ ነው እዚህ ጋር ልገለብጠው ላሳያችሁ ነበር ግን አልቻልኩም። ከዛ ገልብጬ በዚህ መንገድ እንደዚህ አቅርቤዋለሁ። ሁላችሁ